ሌላው በጣም የተነሳውና ሪፍሌክት ላደርግበት የሚፈልገው ጉዳይ ከጫት ግብይት ጋር ተያያዘ ጉዳይ ነው። የጫት ግብይት ከተከበሩ የምክር ቤት አባላት በተነሳው አግባብ እኔም እጋራለሁ። ለምስራቁ የሀገራችን ክፍል ብቸኛ ገቢ ምንጭ ነው። ነገር ግን የጫት ኤክስፖርት ላይ ገጠመንን ነገር ለማንሳት ያክል ጫት ላይ 3 ፍላጎቶች ይራመዳሉ። አንደኛውና የፌደራልም የክልል መንግስት ፍላጎት የሆነው ጫትን የሚያመርተው አርሶ አደር የዕለት ገቢ በመሆኑ የኑሮ መሰረቱ በመሆኑ ገቢው ሊያድግ ይገባል፣ ከጫት ማግኘት የሚገባውን ገቢ አርሶ አደሩ ማግኘት አለበት የሚል ፍላጎት ነው። የፍላጎት በሁሉም ዘንድ ቅቡል ፍላጎት ነው። ሁለተኛው ፍላጎት የፌደራል መንግስት በተለይ የሚያቀነቅነው ፍላጎት ከወጪ ምርታችን አንዱ ምናልባትም እክል ከገጠመው ጊዜ ድረስ የጫት ገቢ ከቡና ቀጥሎ በሁለተኛ ደረጃ የሚፈረጅ በጣም ትልቅ ገቢ የሚገኝበት የውጪ ምርት ነው የነበረው። ስለዚህ ከዚህ የውጪ ምርት የኤክስፖርት ፍላጎት የኤክስፖርት ግኝት ማሳደግ አለብን የሚል ትልቅ ፍላጎት ጥልቅ እምነት አለ። ሶስተኛው አሁን የተፈጠረው ከገቢ ማሳደግ ጋር ተያይዞ በክልሎች ከጫት ቀረጥ ጥለን ኬላ ወጥረን ገቢ ማግኘት አለብን የሚል ፍላጎት አለ። ሶስቱም ፍላጎት አንድ ላይ ማሳካት ብንችል በጣም ጥሩ ነው፣ ቅቡል ነው። ነገር ግን ሶስቱ ፍላጎቶች አንዱ ስለሚረግጥ ሊሳካ አልቻለም። አሁን ላይ ከተከበረው ምክር ቤት አባላት እንደተነሳው ከጫት ውጪ ንግድ ማግኘት የሚገባንን ገቢ እያገኘን ብለን መውሰድ አንችልም። ጥቅምት 2015 ክልሎች ቀረጥ ጫት ላይ መጣል ከጀመሩበት ጊዜ ጀምሮ ኢሚዲየትሊ ነው ዳውን ያደረገው። በዛ ጊዜ ገጠመን በአንድ በኩል ጫት ላይ ቀረጥ ተጣለ፣ በሌላ በኩል ሶማሊያ ውስጥ የነበረው የመንግስት ለውጥ ስለነበረ በዛ ጊዜ የኛ ጫት ብቻ ነበር ሶማሊያ ሞቃዲሾ ይገባ የነበረው ጫት። የኬንያ መንግስት ጫታቸውን እንዲያስገቡ ተፈቀደ። የኬንያ ጫትና የኛ ጫት በዋጋ ደረጃ አይመጣጥንም፣ የኛ በእጥፍ ይበልጣል። ከዚህ አንፃር ከዛ የምናገኘውን ገቢ የማጣት ሀገር ውስጥ ያለው ኬላና ቀረጥ ተጠናክሮ የቀጠለበት በተለያዩ ሁኔታዎች ለመንግስት አቅርበን 1 ዓመት ለፈጀ ጊዜ ክርክር ከተደረገበት በኋላ የክቡር ጠቅላይ ሚኒስትር በወሰኑት ውሳኔ ቀረጥና ኬላ ተነስቶ ጫት ሳይቀረጥ ኤክስፖርት ይደረግ የሚል ውሳኔ ላይ ተደረሰ። አንድ የሆኑ ገበያው ተወላጅቶ ስለነበር በዛ ደረጃ ወደ ትክክለኛው ስታንዳርድ መምጣት ያልቻለበት ሁኔታ የተከበረው ምክር ቤት አባል የሚያስታውሰው የቅርብ ጊዜ ትውስታ ነው። በኋላ ላይ ከገቢውም አተን ከኤክስፖርቱም አተን ሁለት ያጣ ከምንሆን ቀረጡ ይቀረጥና ኤክስፖርተሮች የቀረጡትን መጠን ኤክስፖርት ካደረጉ በኋላ ሪፈንድ ይደረግላቸው የሚል ውሳኔ ነው የተወሰነው። በዛ አግባብ እየተከደ ነው ያለው። አሁንም ጭምር ቀረጡ በጣም ከፍተኛ በመሆኑ ነጋዴያው እንደምታውቁት ወጪን አይሸከመውም፣ ወጪን ያሸጋግራል። የሚቀርጠውን ቀረጥ እሱ አይደለም ከፋዩ፣ ጫት ከሚገዛበት ገንዘብ ላይ ነው ገንዘቡን ቀንሶ እንትን የሚያደርገው። ለዛ ነው አርሶ አደር አካባቢ ትክክለኛ ኮንሰርን ነው ጫት ላይ ገቢ ማግኘት አልቻልንም የሚለው ጉዳይ የተነሳለው። ስለዚህ በጋራ ታግለን ማስተካከል የሚፈልጉ ጉዳዮች እንዳሉ ታሳቢ ማድረግ እንጂ የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ብቻ በዚህ ጉዳይ ላይ ከሀስ ከፈ ድርሻ ያለው አካል አይደለም። ብዙ መድረኮች ላይ እያስረዳን የነበር ነው። በዛ አግባብ ቢታይ በጣም ጥሩ ሊሆን ይችላል የሚል ጉዳይ ማንሳት ጠቃሚ ነው። ከጫት ውጪ ንግድ ጋራ በተለይ ብዙ ተዋናያን እንዲኖሩ ለማድረግ ከዚህ በፊት ወደ 4900 ነጋዴዎች የጫት ንግድ ፍቃድ አውጥተው ከዚህ ውስጥ የሚልኩት 300 ያልበለጡት ናቸው። ብዙዎቹ ለኮንትሮባንድ ማስተላለፊያነት እንደ ማስክ ይጠቀሙ ስለነበረ የንግድ ፍቃድ እድሳት መኖር አለበት፣ ቅድመ ብቃትን ማዕከል ያደረገ መኖር አለበት ብለን ባለፈው ዓመት 347 ነጋዴ አካባቢ ቅድመ ብቃት አውጥቶ የንግድ ፍቃድ አዘጋጅቶ ኤክስፖርት ሲያደርግ ነው የነበረው። ዘንድሮ ከምክር ቤቱም በተለያዩ አግባቦች በተለይ ከቋሚ ኮሚቴያችን ሲሰጡ የነበሩ ማሳሰቢያዎችን ታሳቢ አድርገን የኛ መመሪያ በአንድ ወር ጊዜ ውስጥ ብልም እድሳት መፍቀድ ከሐምሌ ጀምሮ እስከ ዛሬው ድረስ የንግድ ፍቃድ እድሳት እየተከናወነ ነው ያለው። በዚህ አጋጣሚ ንግድ ፍቃድ አውጥቶ መነገድ የሚፈልግ ጫት ንግድ ላይ ክልከላ የለውም። ክራይቴሪያዎቹን በጣም ፍሌክሲብሊ ቀንሰናቸዋል። መጥቶ እንትን ማድረግ ይቻላል። በስካሁኑ ተስፋ ያለው ነገር ወደ 600 የሚጠጋ ነጋዴ ንግድ ፍቃድና ቅድመ ብቃት አውጥቶ ስራ ውስጥ ያለ መሆኑን ታሳቢ መውሰድ ጠቃሚ ነው። አንዳንዱ ጅምሮች ተከልክለዋል፣ ታግደዋል የሚለው ጉዳይ የለም። አሁንም እስከ ዳር 30 ባለው ጊዜ ክፍት ስለሆነ መጥቶ መስተናገድ ይችላሉ። በዚህ ዙሪያ ቅሬታ የሚያቀርቡ አካላት ካሉ እኛንም በግንባር መጥተው ማናገር የሚችሉበት ሁኔታ ያለ መሆኑንና ክልከላ ያልተቀመጠበት መሆኑን ታሳቢ ቢደረግ የሚል ጉዳይ ላነሳ ፈልጌ ነው።
ሌላው ከጫት ጋር የሚነሳ ጉዳይ ኮታ አሰራር ስርዓትን በተመለከተ ኮታ የነበረው ቀረጥ ሳይኖር በፊት በነበረው ጊዜ ነው። ኮታ ያስቀመጥንበት ዋናው ምክንያት በአገር ውስጥ ፍጆታ ምክንያት ኤክስፖርት የተደረገ ስለተቸገርን ነው። በዛ ምክንያት በወቅቱ በተለይ ለሶማሌ ክልል ከተሞች ኮታ ጥለን የነበረ ቢሆንም ይሄ ኮታ አንደኛ አርሶ አደር ይጎዳል፣ ከአርሶ አደር ላይ ምርት መነሳት አልተቻለም የሚል ቅድም ባልነው አግባብ አርሶ አደሩ ላይ ተደራራቢ ጫና እንዳይፈጠር በማሰብ የኮታ አሰራር ስርዓት ካነሳን ወደ ዓመት የሚጠጋ ጊዜ ነው እየሆነ ያለው 8 ወር 9 ወር ገደማ አልፎታል። አሁን ላይ ምንም ኮታ የለውም። ምርቱ ላይ ያስቀመጥነው ሪስትሪክሽን የለም ሙሉ መረጃ ለመውሰድ ማለት ነው። ስለዚህ ሀገር ውስጥ ንግድ ነው ያለም በዛ አግባብ ይስተናገዳል። ኤክስፖርት አድርጋለሁ ያለም በዛ አግባብ ነው የሚሄደው። ሌላኛው መረጃ ሰጥቶ ማለፍ ጠቃሚ የሚሆነው የጫት ወጪ ንግድን በተመለከተ በተለይ ከኦሮሚያ ብሔራዊ ክልላዊ መንግስት ሰፊ መዋዕለ ንዋይ አፍሶ በበዴሳና በአወዳይ የገበያ ማዕከላትን አደራጅቷል። እነኛ ገበያ ማዕከላት ፉል ፍሌጅድ የሆነ ኤክስፖርት ፋሲሊቲ የተሟላለት የከስተምስ ግልጋሎት፣ የባንክ ግልጋሎት፣ የንግድ ግልጋሎት የሚሰጥባቸው ማዕከላት እንዲሆኑ እኛም እየደገፍን ያለ ነው። እነኚህ ማዕከላት ላይ የጉምሩክ ሰዎችም የኛ ሰዎችም አንድ ላይ ሆነው ቅልጣፊ ያለው ግልጋሎት ለኤክስፖርተሮች ለመስጠት የሚያስችል ዘመናዊ ስራ ነው የተሰራው። የአይነት የገበያ መሰረተ ልማት ያስፈልጋል ተብሎ ይታሰባል። እሱ ተጠናክሮ የሚቀጥል ነው የሚሆነው። በአጠቃላይ አሁንም ጭምር የቀረጥና ኬላ ጉዳይ ሲሪየስ ጉዳይ እንደሆነ ይህ ምክር ቤት እንዲገነዘብ ፈልጋለሁ። እስከ ትናንትና ዕለት ድረስ በኢትዮጵያ ኬላ ይነሳ ተብሎ በመንግስት ደረጃ ቢወሰንም የተለያዩ ሰበቦች የተፈለጉ 283 ኬላዎች ህገወጥ ኬላዎች በመላ ሀገሪቱ ተንሰራፍተው ይገኛሉ። እነኚህ ኬላዎች ሁሉ የምርት ነፃ ዝውውርን የሚገድቡ የሎጂስቲክስ ቅልጣፌን የሚገድቡ በኢኮኖሚ እንቅስቃሴ ላይ አሉታዊ ጫና ያላቸው ጉዳዮች መሆኑን ፓርላማው አውቆ በራሱ ትግል ማድረግ አለበት ብዬ አስባለሁ። በእኛ በኩል ለሚመለከታቸው አካላት አሳውቀናል። እርምጃ ይወሰዳል ብለን እናስባለን። ኬላ ተነስቷል ይባላል፣ ግን በዚህ በኩል ደግሞ ቺንጋ ይወጠራል። በእኛ በኩል ያደረግነው ጥናት 283 በሁሉም ክልሎች ድሬዳዋን ጨምሮ የኬላ ውጠራው ያለበት ሁኔታ ነው ያለው። ይሄ ሲነሳ ነው እንግዲህ ቅድም ያልነው የዋጋ ንረት የሸቀጦች ዋጋ መቀነስ የሚባለው ጉዳይ ሊመጣ የሚችለው እንጂ በየጣቢያው ዋጋ የሚጨምሩ ኑሮ የሚያባብሱ ጉዳዮች እየተቀመጡ ሊሆን አይችልም። በእኛ በኩል የሚቻለን ሁሉ እያደረግንና በተለይ ከኢፌዴሪ ጉምሩክ ኮሚሽን ጋራ በጋራ ሆነን ያጠናነው ጥናት ነው። የጥናት ቦታ አለው፣ ከተማ አለው፣ ወረዳ አለው፣ የሚታወቅ ጉዳይ ነው ማለት ነው። እሱም በዛ ደረጃ ድጋፍ ይፈልጋል ማለት ፈልጌ ነው።